በህንድ የፊልም ኢንዱስትሪ ወይም ቦሊውድ ውስጥ ብዙ ተዋናዮች አሉ። አንዳንዶቹ በውበታቸው፣ አንዳንዶቹ በዳንሳቸው፣ ሌሎቹ ደግሞ በድርጊት ወይም አክሽን ፊልሞቻቸው ይታወቃሉ። ነገር ግን ሚስተር ፕሮፌሽኒስት ተብሎ የሚጠራው አንድ ሰው ብቻ ነው። እሱም አሚር ካን ነው። አሚር ካን ዝም ብሎ ተዋናይ አይደለም። እሱ የፊልም ጥበብን የቀየረ የህንድ ፊልም ወደ ዓለም አቀፍ መድረክ ያወጣና ለእያንዳንዱ ስራው ነፍሱን የሚሰጥ ድንቅ ጥበበኛ ነው። ዛሬ በዚህ ቪዲዮ ይህ ስኬታማ ሰው ካለፈባቸው ውጣ ውረዶች፣ ከአስደናቂ የፊልም ስራዎቹና ከግል ህይወቱ በስተጀርባ ያሉ እውነተኛ ታሪኮችን በዝርዝር እንመለከታለን። አሚር ካን የተወለደው መጋቢት 14 ቀን 1965 ዓ.ም በሙምባይ ህንድ ነው። ሙሉ ስሙ መሐመድ አሚር ሁሴን ካን ይባላል። ቤተሰቦቹ በሙሉ በፊልም ስራ ውስጥ የነበሩ ናቸው። አባቱ ታሂር ሁሴን የፊልም አዘጋጅ ወይም ፕሮዲሰር ሲሆን አጎቱ ናስር ሁሴን ዝነኛ የፊልም ዳይሬክተር ነበር። አሚር ካን በልጅነቱ የፊልም ዓለምን የማወቅ ዕድል የነበረው ሲሆን ይሁን እንጂ አባቱ ልጁ ወደ ፊልም ዓለም እንዲገባ አይፈልግም ነበር። የፊልም ስራ ያልተረጋጋና አስቸጋሪ ነው በማለት አሚር ትምህርቱን አጠናቆ የተረጋጋ ስራ እንዲይዝ ይመኘው ነበር። አሚር በልጅነቱ በጣም ጎበዝ የቴኒስ ተጫዋች ነበር። በትምህርት ቤት ቆይታው በስፖርት ዘርፍ በርካታ ዋንጫዎችን ያሸነፈ ሲሆን በወቅቱ ህልሙ ፕሮፌሽናል የቴኒስ ተጫዋች መሆን ነበር። ነገር ግን እጣ ፋንታ ሌላ ነገር ያዘጋጀለት ነበር። አሚር ካን ለመጀመሪያ ጊዜ በስክሪን ላይ የታየው ገና በ8 ዓመቱ ያዶ ኪ ባራት በተሰኘው የአጎት ፊልም ላይ ነበር። ሆኖም እንደ ትልቅ ሰው ወይም ሊድ አክተር ሆኖ የቀረበው በ1988 ዓ.ም በወጣው ቅያመት ሴ ቅያመት ተክ ከጥፋት ወደ ጥፋት በተሰኘው ፊልም ነው። ይህ ፊልም በህንድ ሲኒማ ታሪክ ውስጥ ትልቅ ለውጥ ያመጣ ነበር። በወቅቱ የህንድ ፊልሞች በድርጊት በወንጀል ታሪኮች ተሞልተው ነበር። አሚር ግን የፍቅር ታሪክ ይዞ መጣ። ፊልሙ በከፍተኛ ሁኔታ ተወዳጅ ሆነ። አሚርም በአንድ ሌሊት የመላ ህንድ ሴቶች ልብ ሰላቢ ሆነ። ለዚህም ፊልም ምርጥ አዲስ ተዋናይ የሚለውን ሽልማት ወሰደ። ከመጀመሪያው ስኬት በኋላ አሚር ብዙ ፊልሞችን ተቀብሎ መስራት ጀመረ። ነገር ግን ብዙዎቹ ፊልሞች ሳይሳካላቸው ቀሩ። በ1990ዎቹ መጀመሪያ ላይ አሚር በሰራው ደስተኛ አልነበረም። በወቅቱ አንድ ትልቅ ውሳኔ አስተላለፈ። ከእንግዲህ በኋላ በአንድ ጊዜ ብዙ ፊልሞችን አልሰራም፣ በአመት አንድ ፊልም ብቻ እሱንም በጥራት እሰራለሁ የሚል ውሳኔ አሳለፈ። ይህ ውሳኔ በወቅቱ ለነበሩ ተዋናዮች እብደት ነበር። ምክንያቱም ሌሎች ተዋናዮች በአመት እስከ 10 ፊልም ይሰሩ ነበር። አሚር ግን ብዛት ሳይሆን ጥራት በሚለው መሪሁ መጓዝ ጀመረ። ይህ ውሳኔ ነው እንግዲህ ሚስተር ፕሮፌሽኒስት የሚለውን ስም ያስገኘለት። ለእያንዳንዱ ገጸ ባህሪ ራሱን ያዘጋጃል፣ ፀጉሩን ያስተካክላል፣ የሰውነት ቅርጹን ይቀይራል፣ አልባሳቱንም ይመርጣል። በ2001 አሚር ካን ለጋን ወይም ግብር የተሰኘውን ፊልም ይዞ መጣ። ይህ ፊልም ስለ ህንድ ገበሬዎችና ስለ ክሪኬት ጨዋታ የሚያወራ ነበር። ፊልሙ በህንድ ብቻ ሳይሆን በዓለም አቀፍ ደረጃ ትልቅ ስኬት አስመዘገበ። ላጋን በታዋቂው የኦስካር ወይም አካዳሚ አዋርድስ ሽልማት ላይ ለምርጥ የውጭ ቋንቋ ፊልም ታጭቶ ነበር። ምንም እንኳን ሽልማቱን ባያገኝም የህንድ ፊልም ለዓለም ያስተዋወቀ ድንቅ ስራ ነበር። ከዚህ በኋላ አሚር ካን ዝም ብሎ ተዋናይ ሳይሆን ብሔራዊ ኩራት ሆነ። አሚር ካን ፊልሞቹን የሚያዘጋጀው ለመዝናናት ብቻ ሳይሆን መልእክት ለማስተላለፍም ጭምር ነው። ጥቂት ምሳሌዎችን ብንመለከት ታሪ ዘሚን ፐር ወይም ላይክ ስታር ኦን አርስ፣ ይህ ፊልም የመማር ችግር ስላለባቸው ህጻናት የሚያወራ ሲሆን በወላጆችና በመምህራን ዘንድ ትልቅ ግንዛቤ ፈጥረዋል። ስሪ ኢዲየትስ የህንድ የትምህርት ስርዓት የተቸበትና ተማሪዎች የሚወዱትን ነገር እንዲያጠኑ የሚያበረታታ ፊልም ነው። ይህ ፊልም
በቻይናና በጃፓንም ጭምር ትልቅ ስኬት አግኝቷል። ዳንገል ስለ ሴቶች እኩልነትና ስለ ታጋይ ሴቶች ስኬት የሚያወራ እውነተኛ ታሪክ ነው። ይህ ፊልም እስካሁን ድረስ በቦሊውድ ታሪክ ከፍተኛ ገቢ ያስገኘ ሃይስት ግሮሲንግ ፊልም ሆኖ ተመዝግቧል። ፒኬ ስለ ሃይማኖታዊ አመለካከቶችና ስለ ሰዎች መቻቻል የሚያስተምር ቀልድ የተቀላቀለበት ድንቅ ስራ ነው። አሚር ካን ከፊልም ባለፈ በቴሌቪዥን ፕሮግራምም ትልቅ ስራ ሰርቷል። ሰቴሜ ቪጄታ የተሰኘው የንግግር ፕሮግራም በህንድ ውስጥ ያሉ ማህበራዊ ችግሮችን እንደ ሴት ጽንስ ማስወረድ፣ የህፃናት ጥቃት፣ የውሃ እጥረት ወደ አደባባይ አውጥተዋል። በዚህም ምክንያት አሚር የህንድ ህሊና ተብሎ በታይምስ መጽሔት ተጠርቷል። የአሚር ካን የግል ህይወት ልክ እንደ ፊልሞቹ ሁሉ በትልቅ ትኩረት ይከታተላል። አሚር 2 ጊዜ ትዳር መስርቷል። የመጀመሪያ ሚስቱ ሪና ዱታ ትባላለች። በ1986 ተጋብተው በ2002 ተፋተዋል። በዚህ ትዳር ጁናይድ የተባለ ወንድ ልጅና ኢራ የተባለች ሴት ልጅ አሏቸው። ሁለተኛ ሚስቱ ኪራን ራው ትባላለች። በ2005 ተጋብተው በ2021 ተፋተዋል። አዛንድ የተባለ ወንድ ልጅም አላቸው። አሚር ከሁለቱም የቀድሞ ሚስቶቹ ጋር በጣም ጥሩ ጓደኝነት፣ የቀረበ ግንኙነት አለው። ይህም በብዙዎች ዘንድ የሚያስደንቅ ጉዳይ ነው። አሚር ካን ከሌሎች የቦሊውድ ተዋናዮች የሚለይባቸው ነጥቦች ሽልማቶችን አይቀበልም። አሚር በህንድ ውስጥ የሚሰጡ አብዛኛዎቹ የፊልም ሽልማቶች ላይ አይገኝም። ሽልማቶቹ ታማኝነት ይጎድላቸዋል ብሎ ስለሚያምን የእሱ ትልቅ ሽልማት የተመልካቾች ፍቅር እንደሆነ ይናገራል። አሚር ፊልም የሚሰራው ታሪኩን ስለወደደው ብቻ ነው። በአመት አንድ ፊልም በመስራት ረጅም ጊዜ ለዝግጅት ይጠቀማል። የሰውነት ለውጥ ለምሳሌ ደንገል ፊልም ላይ መጀመሪያ ሰውነቱን በጣም አውፍሮ በኋላ ደግሞ ወደ 6 ጥቅል ወይም 6 ፓክ ቀይረዋል። ይህ ለስራው ያለውን ቁርጠኝነት ያሳያል። ዛሬ አሚር ካን ከ60 ዓመት በላይ ቢሆነውም አሁንም ለጥበብ ያለው ፍቅር አልቀነሰም። እሱ ዝም ብሎ ተዋናይ አይደለም። እሱ ለብዙዎች አርአያ የሆነ ህይወትን በፊልም መነጽር የሚተነትናት ለለውጥ የሚተጋ ታላቅ ሰው ነው። ኦል ኢዝ ዌል ብለን ጨርሰናል። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ቆዩልን።